የእናንተ ሃይማኖት ሶስቱን ብቻ አልጋ ለሌላቸውስ ፍራሽም እና የቁም ጭምር ሶስቱ የቁም እንዴት ተደርጎ ብራዘር? ኧረ ወይኔ ዛሬ እኔ እንዳታስቀደም። የቁም እንዴት ተደርጎ ጉልበት ላለው እንግዲህ እሷን አምላክ ነው የፈቀደችው። አይሿክ ጉልበት አይሿክ በሶስቱ ብቻ ነው የምታረገው። የፉ አታረግም። በሶስቱ ነው የተፈቀደው። እሺ ጆከር አንድ ጥያቄ ጠይቀው። ዋና ውስጥ ማድረግ በሃይማኖታቸው ተከልክሏል። ለምንድን ነው የተከለከለው? አሁን ለምሳሌ ዋና ውስጥ የሚፈልግ ሰው አለ፣ ግን በሃይማኖቱ ክልክል ነው። ምክንያቱም ባለፈው አዲስ ፎቶ ነው እኮ አንተ ካረክ በኋላ ዋና ውስጥ አይደል ህግ ያወጣኸው? አትዋሻለህ፣ ምዕመናኑን አትዋሽ። እዚህ ውስጥ እኮ ሊከተልክ የሚፈልግ ሰው አለ። አንተ ዋና ውስጥ ስለተሳሳትክ ስህተት ያመጣል ተብሎ እኮ አንተ ስለተሳሳትክ እውነቱን ተናገራ ለህዝቡ፣ አትዋሽ። እውነት ነው፣ ተሳስቻለሁ። ዋና ውስጥ ጆከር ለብልበው ያደረገ ሰው ነው፣ ቀላል ሰው እንዳይመስልክ። አይ ተሳስቼ ነው። ከዛ ዋና ተከለከለ እኮ ዱርዬ እኮ ነው፣ ጥርቅ ያለ ዱርዬ እኮ ነው። ማፊያ እንዴት ዋና ውስጥ እንዴት አደረክ? ደምሳሽ ምን አይነት ሰው ነው ግን? እንግዲህ እኔ ምን ላድርግ ብለሽ ነው እኮ። መጥፎ እኮ ነው ስሜት። ይሄ ሳኮም እኮ ነው ያሳሳተኝ። ማን ነው ሳኮም? ይሄ ስሜት ላይ የሚቀመጠው ሴጣን የት ነው የሚገኘው? እሱ ሴጣን ያሳሳተኝ እኮ። ሰይጣኑ የት ነው የሚገኘው? እንግዲህ አንዱ ብልት ላይ ይቀመጣል፣ አንዱ ደግሞ አይምሮ ላይ፣ አንዱ ምላስ ላይ። ሶስት ሴጣኖች ናቸው ያሉት። ወይ እግዚአብሔርዬ! አንተስ ሳኮም፣ ሳኩርና ካሶም ይባላሉ። መንፈስ ቅዱስ ይባርክልኝ። አመሰግናለሁ በእውነት። እሺ ስማ፣ አሁን እቻውን ዩጋንዳዋ ስማ፣ ያው ሆኖ አሳየን እስኪ። እኔ ባለፈው ስጠይቀው እምቢ አለ። የሀገር ፖሊስ እኮ ፈልጎኝ ከኢትዮጵያ የወጣሁት የመጨረሻው ጊዜ ከጆከር ጋር ፖለቲካ አውርቼ ነው። ታውቃላችሁ። ሰውዬውን ሌላ ወሬ አታውራ። ከዚህ ቤትም እንዳላስወጣክ። አሁን ስለ እንትኑ አውራ። ስለ ዩጋንዳዋ ንገረን እስቲ። ማን ነበር ስሟ? ምን ታውቂያለሽ? ለህዝቡ ንገራን። የማውቃለሁ ሰምቻለሁ፣ ግን ለህዝቡ ንገር። እንግዲህ ያው ሳፖርት አድርጉት። አውጋይ ነብይ ደምሳሽ እንትንስ ይፈቀዳል በእናንተ ሃይማኖት? ግጦሽ ምናምን ይፈቀዳል? አይ ወደ ሌላ ችግር ውስጥ ይከታል። በተለይ በአፍ ነው የሚገባው። ሴጣን መጥፎ ነው። ግጦሽ አይፈቀድም። ግጦሽ አይፈቀድም። ምላስ ላይ የምትቀመጠው ደግሞ ምን ምላስ ላይ ምን ሴጣን አለች። መንፈስ ቅዱስ ተባርክልን። ምላስ ላይ የምትቀመጥ ሴጣን አለች። አንተ ከወረርክ በኋላ ነው የተከለከለው። ብዙ ነገር እሱ ካረገው የተከለከለው ብዙ ነገር። አሁን ዋና የተከለከለው እሱ ከለጠለጠ በኋላ ነው። እውነት ነው። በእኔ እኮ ነው ስህተቱ እኮ ከዛ ትምህርት የሚገኘው። እናመሰግናለን። መንፈስ ቅዱስ ይከለክላል። አሻት ተባርካችሁ ማለት የምታግዙ ሰዎች መንፈስ ቅዱስ ተባርካችሁ። አሽዋክ በረከቱን ታብዛላችሁ። ሲጀመር ሳሚ ተሳስቶ ነው የሳመህ። እኔ ሊስም ነበረ እርግጠኛው ፊልም ሳሚ የምትሳመውን የሰጠህ እኔ ሊስም ብሎ ነው፣ ተሳስቶ ነው። ያው እንግዲህ ከተሳሳትን ሰላማችሁ ይብዛ። እሺ ለምንድን ነው ትላንትና ቢኪ አይሆንሽም ብለክ? በጣም ነው ቢኪን ያናደድከው። ለምን አልክ? ትላንትና ከቢኬ ጋር እንዳትጋቢ እኔ ሌላ ሰው አዘጋጅቼልሻለሁ አለ ሌላ የሚፈልግሽ። ቢኬ አይሆንም ለምን አልክ? እንደማይሆንሽ አይቼ ነው። እኔ በምን አየክ? እኔ በመንፈስ ይታየኛል። ቅድስቲቷ መናፍስ ታሳየኛለች። እና ቢኬ አይሆንም እያልክ ነው? ሌላ ሰው ፈልጊ
እንጸልይልሻለን ሌላ ሰው ወይም እኛ እናገናኝሻለን ላንተ ጊፍት ፑሽ የሚያደርግ ኖ በሱ ሳይሆን የሚሆንሽ ሰው እኔ በህልም ስላየሁሽ ነው በህልም አየሁልሽ ብዬ ብዙ ጊዜ እየጻፍኩልሽ አይደል ህልሜ ደግሞ የኔ ጠባይ ነው እንደምታዩት ስለዚህ አሁን ቢኬ ዝም ብሎ መጥቶ አንድ ሁለት አንበሳ ቢለቅብክ የሚሆነኛ አይመስልክም አይ እንደዚህ አይሆንም ምናልባት ከጸለይኩበት እንጃ እንጂ ካንበሳው ወላ በከለይክበት ይሆናል ማይሆን ነገር ታስተካክላለች እሷ በእውነት አይሿክ የማታስተካክለው ነገር የለም ወይ አይሿክ እንዲታላግጥብን የአይሿክ መጫወቻ ሆነናል ጋይስ እሺ አይሿክ ምን አይሿክ ነች አሻጥል ነች እንጂ እና አይሿክ ቢኪ አይሆናትም አለችክ እኔ ደግሞ ወደድኩት ይገርማል የተከለከልኩትን ነገር ወዳለው ጥሎብኝ እንግዲህ እሷን በተሰኝ ይሻልሻል ለራስሽ ነው የምትጎጁ ሴት ነሽ ዋናው አንቺ ነሽ የምትጎጁ እስቲ ዝም ብሎ ቢኬ ባንበሳ ይሞክራት አይሿክ ማስተዋል ትስጠን እቺ አይሿክ ማለት ነው ያሉ እየጠየቁክ ነው ጋይስ ሜምበር ሁኑ 2400 ሰዎች ሜምበር ሁኑ የቤታችን ሜምበር ሁኑ ስማ እሺ ስማ አንተ ስማ ፍቅር ሲዝም ጂኒውስ ጂኒው ማይሆንሽም እኔ ስለሚረዳ በውስጥ ስለሚረዳ ብዬ አላሳስችም አይሆንሽም ጂኒው ማይሆነኝም ማን ይሆን የሚሆነኝ ቢኬም አይሆነኝም እሺ ጆከርስ ጆከርም አይሆንሽም በቃ አንተ ተሆነ የምትሆነኝ አንተ እንዳትሆን ምናልባት ቆይ እሱ ሊሆን ይችላል ይሄ ፈገግ ይላል እምሳ ራሱ ለራሱ ነው የመለገኝ ፈገግ አለ ጋይስ ወይኔ ቢኬ ድረስ ቢኬ እንትሩልኝ ለራሱ ነው የመለገኝ ፈገግ አለ ኧረ ወገን ተደፍረናል ጂኒውም አይሆነኝም ጆከርም አይሆነኝም ቢኬም አይሆነኝም ኧረ ፍቅር ሲዝም ይመችክ ኧረ ወይኔ ዛሬ እንደዛሬ የኔ አባ እሺ አንድ ሰብናፕ የሚባል አለ እሱ ሲሆነኛል ሰብናፕ የሚባል አለ ይሆነኛል እሱ እኮ ባለ ትዳር ነው ዋሽቶ ኦ ባለ ትዳር ነው እንዴ አይሆነኝም እሱ የማይገርማችሁ ደምሳሽ በቃ ሳስበው አንተ ነው የምትሆነኝ ጆከር ሚዩት ግን አንሳ በእግዚአብሔር የምነግረው ዛሬ እየበላሁ ነው አይሆኑሽም ብሎ ሁሉንም ጌታ ነው ጋይስ እውነታችሁን ነው ደምሳሽ እሺ ማንን አሰብክልኝ አንተ ቀልድ ነው አይ ቁም ነገር እኔ በህልሜ አይቼ እነግርሻለሁ ራስህን እንዳተ ማንን ነው አላለም ሰብናፕ ማንን ነው ባለ ትዳር ነው ያልከው ይልካል እዚህ እኮ አንበሳ እኮ ሲያዘንብልኝ እኮ ነው የሚያድረው እኮ ሰብናፕ እንግዲህ ዋሽቶሽ ይሆናል ወይ ጉድ ሰብናፕ ግን እንደዚህ አይነት ሰው ነክ በፍቅር አምላክ መንፈስ ቅዱስ ተባርክልን ይቅርታ እሺ ያው ነው የገባው ኪንጎ የሚባለው አይሆነኝም አሁን ጆይን ያለው ጊፍተሩ ኪንጎ አይሆነኝም ሁሉንም አትመኝ መጀመሪያ ጸሎት አድርጊ ሁሉንም ማመን የለብኝም አይደል እውነትህን እኮ ነው አዎ አትሆነኝም አንተ ኪንጎ አትመላለስ በቃ አንተ ራሱ ማመን የለብኝም ጸሎት አደርጋለሁ ደምሳሽዬ ግን እኔ ሳስበው አንተ የምትሆነኝ እየመሰለኝ ነው የኔ አባት ፈገግ የሚለው ነገር
አንተ ፉጣም ትሽኮረመማለህ አይደል? ጋይስ ለራሱ ነው የሚያመቻቸኝ። አዎ ሊል ፈልጎ ነው። እኔ ሪከርድ አክሰንት ገርሞኝ ነው የማይጆከር ጋይስ የእውነት ገርም አልገረማችሁም? ጂኒ ብለዋለሁ እናንተ። ጂኒውን እሺ ይላል ብዬ ነበር። ይሄ ከሃዲ ነው እኮ ከሃዲ ውጦ ዝም። እግዚአብሔርን እንደዚህ ሰው የውጦ ዝም የለም። ጂኒውን በአደባባይ ካደው አይሆንሽም ብሎ ሰብላብስ ጂኒው ከዚህ በኋላ $1 ከላከልህ ነው አይደለም አሳያለሁ። በገንዘብ ነው እንዴ? ትዳር በገንዘብ ይቀየራል እንዴ? ገንፎ መብያን እንዳታጣር ተጠቀመ። የሚሆንሽን ይሆንሻል፣ የማይሆንሽን አይሆንሽም እያልኩ። እሺ ስማ መኩስ፣ እሺ አንተ ብታገባት ምን ልታበላት ነው? ቆይ ዝም አንተ ብታገባት አሁን ምን ልታበላት ነው? በእውነት እኔ ለራሴ አላልኩም። እሺ ስማ አንተ ሁሉንም አከራክረህ አንተ ስትባል እኮ ተሽኮረመምክ። ያው አሁንም ይሽኮረመምልሃል ጭራሽ ሰውዬ። አሁንም መልክ ትሰራለህ አንተ። ትላንትና እኮ ጆከር ቢኬን ነርቡን ነክቶት እኮ ነቅሎ ነው ያስወረደው ቢኬ። እሺ ደምሳሽ ፕሬዝዳንት ማሜስ እናወራለን በስልክ። እሱስ አይሆነኝም። እሱ ባለትዳር አይደል? ሲጀመር ሙስሊም እኮ ነው፣ ማግባት ይችላል። ይቀብሽ ኢየሱስ ለይ። እሺ ሙባረክስ ወንድሙ አይሆንሽም። እነሱ ሁሉም ሰው ያየሽ አንተ ነው የምትሆነኝ። እኔ አባት አወቅኩት፣ አንተ ነው የምትሆነኝ። መኩስ መኩ አይሆነኝም። መኩን ታውቀዋለህ? አላውቀውም። መኩን አታውቀውም። በቃ ሳስበው አንተ ነው የምትሆነኝ። አዎ ጸጥ ይላል አንተ ስለው ልጋጋም ደንቆሮ። እኔ አንተ ስለ ካልሆንሽም አትልም እንዴ? ጸጥ ይላል ጋይስ። ይሁት ለራሱ ሊበላ ይሄን ነው የምትበላው። አያችሁ ድብረቱ። አንተ ስለው ጸጥ አውቀው ሲጀመር ባለትዳር ለምን ትመኛለሽ? በራሱ ስህተት ነው። ለምን ማግባት ይቻላል? ማግባት ሙስሊሞች እኮ ናቸው ማግባት ይችላሉ። ጋይስ ሜምበር ሁኑ። እሺ 2300 ሰዎች ሜምበር ሁኑ። ማግባት እኮ ይችላሉ በሃይማኖታቸው። ቢሆንም ይቀበስ ምን ያደርግልሻል? ትዳር ያለው ሰው ይቻላል፣ ይፈቀዳል። አንተ ህግ ልታወጣ ነው እንዴ? ይፈቀዳል። እሱማ ግን ብዙዎቹም ደስ አይላቸውም እኮ ብዙዎቹም አያገቡም። ከፈለገኝስ ቢፈቀድም ፍቃደኛ ከሆነ ነው። ብዙ ነገር ተሟልቶ ነው፣ ገንዘብ ሀብትም ጭምር እንጂ ሁሉ ሰው ማግባት ይችላል አይደል? ከብዙ ነገር ጋይስ ሜምበር ሁኑ። እሺ ፋሚሊ ሁላችሁ ሜምበር ሁኑ። የሁሉንም አይሆኑሽም ማልክና የራስህ ላይ ለምንድን ነው ጸጥ የምትለው? የህዝብ ጥያቄ ነው። ደምሳሽ ነብያችን እያደላ ነው፣ ለራሱ ነው የፈለገው እያሉ ነው። እና የፈለጋቸውን መጻፍ ይችላሉ እኮ። አንተ ለምን ጸጥ ትላለህ? አንተ ስልክ እኔም አልሆንሽም አትልም እንዴ? ለምንድን ነው ዝም የምትለው? እኔማ አንዷን ኡጋንዳ ለመያዝ እየሞከርኩ ነው እንዴ። ያያትካትስ እኮ ስለዚህ ወደ እሷ እየሄድኩ ነው እንጂ ባትሄድ ኖሮ ጥሩ ነበረ። ትመጣ ነበር ወደ እኔ። እንግዲህ አይታወቅም። አሻክ ወደ መራችኝ በህልም ያሳየች። እሺ ሞጣስ እያሉክ ነው። ሞጣስ አይሆናትም ወይ እያልኩ ሞጣ ለሚስቱም ራሱ እንዴት ከሱ ጋር ተስማምታ እንደምንኖር እንጂ
አንተ ለራስህ ነው ያሰብከኝ። አንተ ልጋጋም መች አጣሁክ። መንፈስ ቅዱስ ተሰበሰበ ማለት ነው። አይሆንሽም አለ ጆከርንም ማሜንም አይሆንሽም አለ ጋይስ ሁሉንም ቢኬንም ስማ ልንገርህ። እኔ ግን ቢኬን ወድጄዋለሁ። ቢኬን የሚሆነኝ ይመስለኛል። እንግዲህ አልሰማ ካልሽ ሞክሪ። ምነው አስፈራራኸኝ? ምነው ቁጣው? እኔ ሞክሪ ከፈለግሽ። አልሰማ ካልሽ ማለት ትዳር ማለት ዝም ብሎ ያየሽውን ሁሉ የምትመኘው አይደለም። የምትወጂው ልታገቢው አትችይም። በጣም ብዙ ነገር ያስፈልጋል። በአንዴ የሚሆን ነገር አይደለም። አሁን ዮኒዬ ሀወይ አንተን ማስለው ይሽኮረመማል፣ አይናገርም። እኔ ደምሳሽ ያንተስ ብትሆንልኝ ስለው ፈገግ ይላል። ብታየው የሁሉንም ከልክሎኝ የእሱ ሰዓት ይኸው አይኑን እንዴት እንደሚያደርግ እዩት። አረ ምንም አላረኩም ባካችሁ። የእናንተ እይታ አንቺና ጆከር እይታችሁ ነው። አፍክን ሞልተክ አይሆንም ነው የሚባለው። ካላልክ እኮ አይሆንም ነው የሚባለው። ለራስክ ሲሆን ፈገግ ትላለህ። እሺ ለጆከርስ ማን ይሆነዋል? እንግዲህ እኔ አላውቅም፣ ሁሉንም ማወቅ አልችልም። እሺ ምንድን ነው ያየህልኝ? ህልም አየሁልሽ ስትል የነበረው ስናወራ ነው ያየሁት። አሁን ያየሁት እኔ አንቺ ማን ነው አቡበከር ነው ሙባሪክ ሆነን ምናምን ሰብሰብ ብለን ሳር ላይ ቁጭ ብለን እያወራን ሙባሪክ ሶሪ ሙባሪክ እውነትህን ነው። አቡበከር ይሻለዋል። እሺ ምን ስናወራ አየክ? በቃ ሙባረክ እድል ፋንታዬ ጽዋ ተርታይ ነው ማለት ነው ስናወራ ካየክ። እንደገባኝ ገባኝ። ሙባረክ ሳይሆነኝ አይቀርም ደምሳሽ። ሙባሪክ ሁለተኛ ልጅ የለሽም እንዴ እስካሁን አንቺ? ሁሉም ሲወዱ ምን ነው ለምን ጠየቅኝ? ሁለተኛ ልጁን አስረግዟል ሙባሪክ። ቪዲዮ ናቃና ማሮቼ ሜምበር ሁኑ። እሺ ሁላችሁም ሜምበር ሁኑ። አለኝ ልጅ ምን ነው? አይ ካለሽ ጥሩ ደስ ይላል። እኔ ራሱ ለልጅ አለኝ አለ። ቆንጆ ነው መባረክ። እኔ አንድ አለኝ ፋሚሊ ሜምበር ሁኑ። እሺ ሁላችሁም ሜምበር ሁኑ። ምን አልክ? ስለዚህ ቲክቶክ ስናወራ ነው ሶስታችን ያየሁት። እኔ አንቺ ሙባሪክ ሆነን ታር ላይ ሆነን ምን አወራን? ስለ ቲክቶክ ምንድነው የምናወራው? ስለ ቲክቶክ ምን ተባባለ? ቆንጆ ነገር ነው። ስንመካከር አይቻለሁ። እውነት እኮ ነው። የሆነ በቻይነኛ ቼክ ሪፐብሊክ እያደረገ እየጠየቀ ነው።